ሰላም 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 ለሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም ይሁን። ጌታ የተመሰገነ ይሁን። እኔ ወንድማችሁ አረጋ ነኝ። ዛሬም እንደተለመደው በእግዚአብሔር ቃል አብረን በጋራ እንመለከታለን። ዛሬ በጣም ደስ የሚል ቀን ነው። ወዘሩ በጣም ደስ የሚል ነው። ለዚህ ነው ኦፕን ኤር ወይም ደግሞ ውጭ መጽሐፍ ቅዱስ ሜዳ ላይ ጥናት ላረግ ያቀድኩትኝ። ዋናው ነገር ምንድነው? ከሁሉ በላይ መልካም የሚሆነው ሰው ከእግዚአብሔር ጋር ሲሆን ነው። የወዘሩ ወይም ደግሞ የአየር ንብረቱ መልካምነት የሰውን መሰረታዊ ባህሪ አይቀይረውም። የሰውን ባህሪ የሰውን ውስጥ ሊቀይረው ሊያድሰው የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ በሰው ውስጥ ሲኖር የእግዚአብሔር መንፈስ በሰው ውስጥ ሲገባና ሲቀድሰው ሲለውጠው ሰማያዊ የሆነውን ምስጢር ሲገልጥለት ነው የሰው ልጅ በጣም ደስ በሚል ሁኔታ ሊኖር የሚችለው። ጌታ ኢየሱስ ክርስቶስ ሲያስተምር ሰላሜን ሰጣችኋለሁ፣ እኔንም ሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም ይላል። ወዘሩ የሚሰጠው ሰላም እንደ ወዘሩ ወይም ደግሞ የአየር ንብረቱ የሚሰጠው ሰላም እንደ አየር ንብረቱ እንደራሱ ይለዋወጣል። የክርስቶስ ሰላም ግን አይለዋወጥም፣ በሰው ልብ ውስጥ ጸንቶ ይኖራል። ያ እውነተኛ ሰላም ነው። ያ እውነተኛ ረፍት ነው። ያ ከውስጥ የሆነ ከልብ ውስጥ የሆነ ረፍት ነው። የሰው ልጅ የሚያስፈልገው ነገር ቢኖር ያ ነው። ሌላው ሁሉ ተጨማሪ ነው፣ እውነተኛ አይደለም። ደግሞ በዛሬው ዕለት ከዛሬ ጀምሮ በሚቀጥሉት ቀናት በዘፍጥረት ምዕራፍ 2 ላይ በመነሳት መጽሐፍ ቅዱስ ጥናት እናደርጋለን። የዘፍጥረት ምዕራፍ 2 በአጠቃላይም የዘፍጥረት መጽሐፍ በጣም ድብቅ የሆነ ምስጢርን የያዘ የሰው ልጆች ወይም ክርስቲያኑም ቢሆኑ ዓለማውያን እንደሚገባ ያልተረዱት መጽሐፍ እንደሆነ ካሁንም በፊት ገልጬ ነበር። ዛሬም የምናየው ከዛ በመነሳት እንዴት አድርገን እንረዳዋለን የሚለውን ነው። ይህን ክፍል እንዴት ነው ልንረዳው የምንችለው የሚለውን ነው የምንረዳው። ከዛ በፊት ግን ስለ መሰረታዊ የሆነ መጽሐፍ ቅዱስን አንደርስታንድ ለማድረግ ወይም ደግሞ ለመረዳት የሚያስችለንን ማብራሪያ ለመስጠት ሞክራለሁ። ምክንያቱም ትልቁ ነገር መጽሐፍ ቅዱስ ማለት ቅዱስ መጽሐፍ ነው፣ የሰማያዊ መጽሐፍ ነው፣ የእግዚአብሔር መጽሐፍ ነው። የእግዚአብሔርን ባህሪ፣ የእግዚአብሔርን እቅድ፣ የእግዚአብሔርን ዓላማ ለሰው ልጆች የሚገልጥ የሚያብራራ የሚያስተምር መጽሐፍ ነው። በዛ ዙሪያ በመነሳት በዚህ ሁኔታ ላይ በዚህ አስተሳሰብ መሰረት በማድረግ ወደ እግዚአብሔር ቃል እንመጣና እንዴት አድርገን እንረዳው? እግዚአብሔር ምንድነው የሚለው? ምንድነው የሚያስተምረው የሚለውን እንመለከታለን። ከዛ በፊት አነባዋለሁ። በተለይም ከቁጥር 5 ጀምሮ የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳም ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክም በምድር ላይ አላዘነበም ነበርና ምድርንም የሚሰራባት ሰው አልነበረም። ምንድነው የሚለው? እዚህ ቁጥር 5 ላይ ስለ ምንድነው የሚናገረው? እግዚአብሔር ስለ ዝናብ አስፈላጊ እንደነበረ ነው። ምክንያቱም ምዕራፍ 1 ላይ ስናይ እግዚአብሔር አምላክ ውሃውን ከውሃ ይለይ፣ ዝናብ ካልመጣ ውሃ የት መጣ? ስለ ውሃዎች ብዙ በምዕራፍ 1 ላይ ይናገራል። እግዚአብሔር ውሃዎችን የከፋፈለበት፣ ውሃዎችን የለያየበት፣ ባህር ብሎ የጠራበት ስያሜ የሰጠበት ነው። ስለዛ ይናገራል። አልዘነበም ነበርም፣ ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ሁሉ ፊት ታጠጣ ነበር። ቁጥር 6 ማለት ነው። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔርም
አምላክ በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዛ አኖረው። እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውን ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዛም ለአራት ይከፈል ነበር። የአንደኛው ስም ፌሶን ነው። እርሱም ወርቅ የሚገኝበትን የውላጥን ምድር ይከባል። የዛም ምድር ወርቅ ጥሩ ነው። ከዛም ሉልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው። እርሱም ኢትዮጵያን ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው። እርሱም በአሶር ምስራቅ የሚሄድ ነው። የአራተኛው ወንዝ ስም ኤፍራጥስ ነው። እግዚአብሔር አምላክ ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኖረው ይላል። እንግዲህ እግዚአብሔር እዚህ ውስጥ ምንድነው የሚናገረው ለሚለው ነው። እነዚህ ዛፎች የምን ዛፎች ናቸው? እግዚአብሔር ስለ አፕል፣ ስለ እንቋይ፣ ስለ ዋንዛ፣ ስለ እምቧይ፣ ስለ ተለያዩ ዛፎች ፍሬዎች ነው የሚናገረው። እግዚአብሔር አምላክ በምድር ላይ ስለሚበቅሉ የዛፎች የአትክልት አይነቶች፣ የፍሬ አይነቶች የሰው ልጆች ስለሚበሏቸው ስለሚጠጧቸው አሁን በምድር ላይ ሞልተው ስላሉት ስለርሱ ነው የሚናገረው። እነዚህ ወንዞች ምንድናቸው? ገነትስ ምንድናት? የት ነበረች? ምንድነው እንትን የምትለው? ምንድነው የምትወክለው? የሚያርስባትም መሬት በምድር ላይ አልነበረም ይላል። ማን ነው እሱ አራሹ? ለምን ማረስ ለምን አስፈለገ? ስለ ምድር ይናገራል፣ ስለ ገነት ደግሞ ይናገራል የእግዚአብሔር ቃል። ስለዚህ ስለ ሁለት ነገሮች ነው የሚናገረው። ስለ ገነት ይናገራል፣ ተመልሶ ደግሞ ስለ ምድር ይናገራል። በደንብ ብላችሁ ካያችሁት እንትን እያለ እያቀያየረ ነው የሚናገረው። እነዚህ ምንድናቸው? ይህን ከተረዳን በኋላ ይህን ካወቅን በኋላ በእርግጠኛ ነኝ በአጠቃላይ የመጽሐፍ ቅዱስ አስተሳሰባችሁን በመጽሐፍ ቅዱስ ላይ ያለውን አመለካከታችሁን ሙሉ በሙሉ ይቀይረዋል ብዬ አምናለሁ። እግዚአብሔር በእምነት ለኔ እንደገለጠልኝ ለእናንተ ከገለጸላችሁና ወደ መረዳት ከወሰዳችሁ። ምክንያቱም ዛሬ ያለው ችግር በአብያተ ክርስቲያናቶች በምድር ላይ በመንገኘው አብያተ ክርስቲያናቶች ዙሪያ ያለው ችግር ምንድነው? የሰው ልጆች የእግዚአብሔርን ቃል መርምሮ ከመረዳት ከማወቅ ይልቅ የሰራዊት ጌታ እንደዚህ ይልሃል፣ የሰራዊት ጌታ ይህን አሳይቶኛል፣ ይህን ህልም ይህንን ራእይ አሳይቶኛል በሚለው በዛ መደገፍን አብዝተናል። ይህ በጣም የሚያሳዝን ነው። ይህ ደግሞ ከእግዚአብሔር ቃል እንዳንረዳ፣ እንዳናውቅ፣ እንዳንመረምር ገድቦ ይዞናል። ምክንያቱም የእውቀት ሁሉ መሰረት ሰው አይደለም፣ ሊሆንም አይችልም፣ ሊሆንም አይገባውም። የሰው ሁሉ መሰረት፣ የእውቀት ሁሉ፣ የራእይ ሁሉ መሰረት የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ የሆነው ራእይ ሁሉ እውነተኛነቱ ሊፈተሽ ይገባዋል። እውነተኛ ራእይ ከእግዚአብሔር ነውና ራእዩም ደግሞ አብዛኛውን ሙሉ በሙሉ በመጽሐፉ ላይ ተገልጿል። የእግዚአብሔር የልብ ሐሳብ፣ የእግዚአብሔር የልብ ፍላጎት፣ የእግዚአብሔር እቅድ እኛ የሰው ልጆች እንድናውቀው እግዚአብሔር የሚፈልገው ነገር በሙሉ ከመጽሐፍ ቅዱስ ውስጥ ተገልጿል። ነገር ግን አሁን ችግራችን እኛ ራሳችን እንረዳዋለን ወይ? መጽሐፍ ቅዱስን በአጠቃላይ እናውቀው አለን ወይ? ይሄ ነው ጥያቄ የኔ ዛሬ። በዚህ ዙሪያ እንትንልና አንዳንድ ከመጽሐፍ ቅዱስ ሚስ አንደርስታንዲንግ ወይም ደግሞ አለመግባባት፣ አለመረዳት፣ የእግዚአብሔርን ሐሳብ አለመረዳት የሚያንጸባርቁትን ጥቅሶችና ሐሳቦች ዛሬ አብረን እንመለከታለን ማለት ነው። ትዝ ይላችሁ እንደሆነ ሐዋርያ ጳውሎስ በቆሮንቶስ ሲያስተምር ለቆሮንቶስ ሰዎች የሚያደባየውን በሬ አፉን አትሰር ተብሎ በሕግ በሙሴ ሕግ ተጽፏል አለ።
በሙሴ ሕግ የተጻፈው ምንድነው? የሚያበራየውን በሬ አፉን አትሰር፣ የሚያሃደውን የሚወቃውን በሬ አፉን አትሰር ተብሎ ተጽፏል። እና ግን አለ ሐዋርያ ጳውሎስ ስለ በሬዎች እግዚአብሔር ግድ ይለዋልን? አያችሁ፣ ለዘመናት እስራኤላውያን የተረዱት ያን ነበር። በሬ ያርሳል፣ ያንን በሬ አፉን አለመለጎም፣ ሳይለጎም አፉን ማሄድ ማዞር። እንግዲህ ምን ያረጋል? እያዞረ እያሄደ እየበላ ይሃዳል ማለት ነው። በሚያሃድበት ጊዜ በሬው ምን እያለ እያነሳ የተለጎመ እንደሆነ በአገራችን ገበሬ አይታችሁ ከሆነ እኔ ራሴ የገበሬ ልጅ ነኝ፣ ያደኩት ከዛ ነውና አባቶቻችን ምንድነው የምናረገው? አፉ ይለጎማል፣ ይዞራል በሬው። ለምን? ጤፉን እንዳይበላ ወይም ደግሞ የሚታሃደውን ገብስ ወይም ደግሞ ማሽላ እንዳይበላ አፉ ይለጎማል። ተተወቃ በኋላ ነው ውቂያውን ለይተን ገለባውን ምናበላው የነበረ ወይም ደግሞ አሁንም እያበሉት ያሉት። በሬው እንደዛ ሆኖ ይወቃል። ነገር ግን እግዚአብሔር የዛ ላይ በመነሳት መንፈሳዊ ነገርን ሲያስተምር በሬዎች ሰዎች እንደሆኑ አድርጎ ይናገራል። እግዚአብሔር ስለኛ ነው እንጂ አለ ሐዋርያ ጳውሎስ ስለ በሬዎች ግድ ይለዋልን? ግን በኦሪት በመጽሐፍ ላይ የተነገረው ግን በሬዎችን አፉን አትሰር ነው። ዋናው እግዚአብሔር ግን የሚያስተምረው ላይላዩ ስናየው ስንመለከተው በሬው መለጎም የለበትም፣ በሬው ነፃ ሆኖ እየበላ መውቃት አለበት ነው። ብዙዎች አህዛብም ሌሎች አይሁዶችም ተረድተውት የኖሩት ከዛም በኋላ ብዙዎች ክርስቲያን እንኳን ተረድተውት የሚኖሩት ምንድነው? በሬውን አትሰር ነው። ነገር ግን እግዚአብሔር የሚያስተምረው ያ አይደለም ነው የሚለው ሐዋርያ ጳውሎስ። ስለ በሬዎች ግድ ይለዋልን? ስለ በሬዎች ነው ምን ብሎ እኛ ስለኛ አይደለም ምንም ይናገረው። እንግዲህ የሚወቁ ገበሬው ማን ነው? ወደፊት እናየዋለን። መሬትንም የሚሰራባት አልነበረም ከሚለው በመነሳት ወደፊት መጽሐፍ ቅዱስን ጠለቅ አድርገን ስንመለከት ገበሬው ማን እንደሆነ ለመረዳት እንሞክራለን። ጌታችን ኢየሱስ ክርስቶስ እንደሆነ እኔ ወይኑ ግንድ ነኝ አባቴም ገበሬው ነው ይላል። አብም ገበሬ እንደሆነ ጌታም ራሱ ገበሬ እንደሆነ ብዙ ቦታ ላይ ይናገራል። እንዲሁም ደግሞ የሱ ተከታዮቹ ገበሬዎች እንደሆኑ ጌታ ኢየሱስ ክርስቶስ ያስተምራል። እርፍን ይዞ ወደ ኋላ የሚመለከት ለኔ ሊሆን አይገባውም። በሬ ያረሰ እርፍን ይዞ በሬዎችን ጠምዶ እያረሰ ገበሬ ሆኖ እየሰራ ያለ ሰው ወደ ኋላ የሚመለከት ሰው ለኔ ሊሆን አይገባውም አለ ጌታ ኢየሱስ ክርስቶስ። ስለዚህ ሰዎች ራሳችን እኛ ገበሬዎች ነን። ማሳው ብዙ ነው፣ ገበሬዎች ግን ጥቂቶች ናቸው አለ ጌታ ኢየሱስ ክርስቶስ። ማሳው መከሩ እጅግ በጣም ብዙ ነው፣ መከሩ በጣም ብዙ ነው። ነገር ግን ገበሬዎች በጣም ጥቂቶች ናቸው። ስለዚህ ስለምንድን ነው የሚያወራው? መጽሐፍ ቅዱስ ስለ ገበሬዎች ሲናገር በእውኑ በአንድ ወቅት ስለነበሩ እስራኤላውያን ገበሬዎች እና ስለሞቱት ነውን? ስላለፉት መታሰቢያ ስለሌላቸው ስለነሱ ነው ወይስ የእግዚአብሔር ቃል ሕያው የሆነ የማይለወጥ ዘላለማዊ የሆነ ትምህርት የሚያስተምር ውስጣዊ ጥልቀት ያለው ትምህርት የሚያስተምር ቃል ነው? እኔ እንደዛ ነው መስሎ የሚታየኝ። በሌላም በኩል ጌታችን ኢየሱስ ክርስቶስ ሲያስተምር በነበረበት ጊዜ ሐዋርያት እርሱን ሊረዱት እንዳልቻሉ በብዙ ቦታ ላይ ተገልጿል። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። ማቴዎስ 16:16 ጌታ ኢየሱስ ሲያስተምራቸው የሱን ደቀ መዛሙርት ብዙውን ጊዜ አይረዱትም። በቃ ኮንፊውዝድ ነው የሚሆን፣ ሊቀበሉት አልቻሉ። እና ምንድነው ያላቸው? ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ አላቸው። እነሱ ምን አሉ? ዳቦ እንትን ስለሌለን ነው፣ ይሄ ስለጎደለን ነው። ያንን እኔ አላልኳችሁም። ስለ እርሾ ስናገር ስለ እርሾ አይደለም ምነግራችሁ፣ ሰማያዊ ነገር ነው ምነግራችሁ፣ የተደበቀ ምስጢር ነው ምነግራችሁ። ያንን አታስተውሉ ምን ብሎ ይናገራቸዋል። ከፈሪሳውያንና ከሰዱቃውያን ትምህርት፣ ከሆመጠጠ ትምህርት፣ ከሆመረረ ትምህርት ከነሱ ተጠበቁ። ከነሱ ልብ በሉ፣ የነሱን ትምህርት
እንዳትቀበሉት ነው እንጂ የሚገለውን መራራ ትምህርት እሱን እንዳትቀበሉ ነው እንጂ ያልኳችሁ እኔ ስለ ዳቦ ወይም ስለ እንጀራ ስለዛ አይደለም ስለዛ ግድ የለኝም ነው የሚላቸው ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉም 16:11 ማቴዎስ 16 እንዴት አታስተውሉኝም እኔ ምነግራችሁ ስለ እነሱ ትምህርት ነው ወደ መንግስተ ሰማያት ስለማይወስደው ስለ ከንቱ ሃይማኖታዊ ትምህርት ስለ ከንቱ ሃይማኖታዊ ወግ ስለ ህይወት ስለሌለው ትምህርት ህይወት ስለማይሰጠው ትምህርት በዛ ዙሪያ ተጠንቀቁ በዛ ዙሪያ ተጠበቁ የነሱን ትምህርት እንዳትቀበሉ ነው እንጂ ያልኳችሁ ስለ እንጀራና ስለ ዳቦ አይደለም ይላቸዋል ሊያብራራላቸው ይሞክራል እና ምንድነው አይረዱትም አብረውት ያሉ ሊረዱት አልቻሉም ዛሬም ደግሞ የቤተ ክርስቲያን የክርስቲያኖች የዓለማውያን የጠቅላላ የፈላስፋዎች ሁኔታ ችግር ኢየሱስን የኢየሱስ ክርስቶስን እውነተኛ ትምህርት መረዳት አለመቻል ነው ለዚህ ነው በዩቲዩብ እና በተለያዩ ሶሻል ሚዲያዎች ደን ስንመለከት እስላሞችና እነዚህ ምዕራባዊ እምነት የለሽ ፈላስፋዎች የሚያናፍሱት የተጣመመ አስተያየት ያነኑ ከንቱ የሆነ በመጽሐፍ ቅዱስ ላይ አፋቸው የሚያላቅቁት ለምን እግዚአብሔርን አያውቁትም የእግዚአብሔርን እና የቃሉን እንትን አያውቁም ትዝ ይላችኋል የራሳቸውን ፍልስፍና አድርገው በእኛ መካከል መምህር ወይ አቤት በእኛ መካከል አንዲት ሴት ነበረች መጀመሪያ አንዱ አገባት እሱ ሞተ ወንድምየው ደግሞ መውሰድ ነበረበት አገባት ሳይወልድ ሞተ ከዛም እንትን አገባት ሌላው ሳይወልድ ሞተ ከዛም ሌላው አገባት ሰባቱም ሳይወልዱ ሞቱ በመንግስተ ሰማያት የማን ሚስት ነው የምትሆነው ከሰባቱ ይሄ ነው የሰው ትምህርት ከንቱ የሆነ መሰረት የሌለው ትምህርት ሰው በራሱ በጭንቅላቱ ፈላስፋ የሆነ ይመስላል እናንተ እውሮች አላቸው ጌታ እግዚአብሔር አምላክ የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ እንጂ የሙታን አምላክ አይደለም ደግሞም ቅዱሳን በትንሳኤ በኋላ ቅዱሳን እንደ መላእክት ሆነው ይኖራሉ እንጂ አያገቡም አይጋቡም እናንተ ትስታላችሁ የቃሉን ኃይል አታውቁም የቃሉ ኃይል በእናንተ ውስጥ የለምና ትስታላችሁ አላችሁ እውነቱ በእናንተ ውስጥ የለም ዛሬ እኛ ብዙዎቻችን የእግዚአብሔርን ቃል እንደሚገባ አልተረዳነውም የቤተ ክርስቲያን ዶክትሪን ከፋፍሎን አንዱ ባፕቲስት አንዱ ይሄ አንዱ መጥምቃዊ አንዱ የተለያየ እንትን ተሰጥቶት በዛ ውስጥ ተሰግስጎ ይኖራል ከዛ ለመውጣት ደግሞ ምንም አልቻልንም አንድነት መመስረት በአንድ ቃል መሄድ አልቻልንም የቤተ ክርስቲያንን ታሪክ ስንመለከት በድሮ የነበሩት ቅዱሳን አለመግባባት ሲኖር ተሰብስበው ጉባኤ ጠርተው በዛ ቃል ላይ ተወያይተው አንድ ይወስኑ ነበር ለምሳሌ የኒቂያ ጉባኤ እና ሌሎችም ጉባኤዎችን በቤተ ክርስቲያን ታሪክ ስንመለከት እየተሰበሰቡ በእግዚአብሔር ቃል የሚነሳውን ያወግዙ ነበር በስተት ትምህርት የገባውን ያወግዙ ነበር ዛሬ እንደዛ የለም ሁሉ በመሰለው ይሄዳል እኔ በተለይ መጽሐፈ ነገስትን ሳነብ ስመለከት አሁን ያለንበት እንደዛ ይመስለኛል ሰው ሁሉ ደስ ያለውን የመሰለውን ያደርግ ነበር አያሳዝንም የእግዚአብሔር ቃል ቁጭ ብሎ ለምን አንመረምረውም ለምን ህብረት አናረግም ለምን አናጠነውም ለምን ልዩነታችን አንፈታም ለምን ወደ አንድነት የምትከፋፈል መንግስት ተፈርሳለች አለ ጌታ ኢየሱስ ዛሬ ለምንድነው በሃይማኖት ስም ተከፋፍሎ አንድነት የሌለው ይሄ ትልቁ ጥያቄ ነው እና ለምንድነው ምክንያቱም የእግዚአብሔርን ቃል አለመረዳት ነው ከእግዚአብሔር ቃል ውጭ መሆን ስለዚህ እነዚህ ሰዎች ጌታ ኢየሱስን ሊረዱት አልቻሉም ትምርቱን ሊቀበሉት አልቻሉም ዛሬም ችግራችን ይሄ ነው እግዚአብሔር ይርዳን እንጂ
እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። በስንት መከራ ማብራሪያ ሰጧቸው፣ አሁን ግን አስተዋሉ ይላል 16:12 ላይ። እርሱም ተጠበቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። ማርቆስ 8:15 እና ይህንን ሲላቸው እነሱ አልተረዱትም፣ አይገነዘቡትም ነበር። ሁለተኛ የምንመለከተው የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ከዛን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጽላቸው ጀመር። ከአንድ ከተወሰነ ቀን ጀምሮ ለብዙ ጊዜያት የሰው ልጅ ይሰቀል ዘንድ፣ የሰው ልጅ ይገረፍ ዘንድ፣ የሰው ልጅ ይሰቃይ ዘንድ፣ የሰው ልጅ ይቀበር ዘንድ፣ ይሞት ዘንድ፣ በሶስተኛው ቀን ከሙታን ተለይቶ ይነሳ ዘንድ አስተማራቸው። ከአንድ ወቅት ጀምሮ ሳያቋርጥ እንዳስተማራቸው ይናገራል። ለማን? ለሐዋርያት። ጌታ ኢየሱስ ክርስቶስ እንደዚህ ያስተምራቸው ነበር። ነገር ግን ገብቷቸዋል? ነው። አንዲትም አልገባቸው። አንዲትም ነጥብ። ጌታችን ኢየሱስ ክርስቶስ በማዖስ መንገድ ሲመለሱ አብሮ እነሱ ጋር ሆኖ ሲገልጥላቸው ሲያብራራላቸው ከዛ እንኳን ሊረዱት አልቻሉም። የማዖስ መንገደኞች ደንዝዘው የደነዘዙ ናቸው። የደነዘዙ ነበሩ። ሊረዱት አልቻሉም። ዛሬ ብዙዎች ክርስቲያኖች የማዖስ መንገደኞች ነን። እንደሚገባ የእግዚአብሔር ሐሳብ የእግዚአብሔር ቃል የእግዚአብሔርን ቃልና የእግዚአብሔርን ሐሳብ እንደሚገባ ለመረዳት የተዘጋጀን አይደለንም። እግዚአብሔር ይርዳን። ምንድነው እግዚአብሔር የሚለው? እግዚአብሔር ከኛ የሚጠብቀውስ ምንድነው? ይህንን ማወቅ ይገባናል። እግዚአብሔር በአንድ ቦታ ላይ የሚያስተምረው ምንድነው? በዛ ውስጥ በቃሉ ውስጥ ምንድነው ሊያስተምር የሚፈልገው? እግዚአብሔር ከኔ የሚጠብቅብኝ ምንድነው? ምን አይነት በቃሉ እንዴት ማደግ አለብኝ? የቃሉን መረዳት የቃሉን ማወቅ የእውቀት ከፍ ለማድረግ በውስጤ በቃሉ ኃይል ከክብር ወደ ክብር እንድሄድ ምን ማድረግ አለብኝ? እነዚህን መሰረታዊ ጥያቄዎች ልንጠይቅ ይገባል። እና ጌታችን ኢየሱስ ክርስቶስ እንዲህ ይላቸው ነበር። በገሊላም ሲመለሱ ኢየሱስ የሰው ልጅ በሰው እጅ አልፎ ይሰጥ ዘንድ አለው፣ ይገደልማል፣ በሶስተኛውም ቀን ይነሳል አላቸው። እጅግም አዘኑ። የማቴዎስ ወንጌል 17:22-23 የሰው ልጅ ይሰቀል ዘንድ ይገባል፣ ይዋረድ ዘንድ ይገባል። እኔ ይሄ ሊደርስብኝ ነው። እኔ ይሄ ነገር እየጠበቀኝ ነው። እኔ ልሰቀል ነኝ። እኔ እናንተን ኃጢአት በደል ተሸክሜ መስቀል ላይ ልከፍል ነው። እየተዘጋጀሁ ነው እያለ የነገራቸው ምን አለ? አዘኑ። እጅግ በጣም አዘኑ። ግን ገብቷቸው ነበር ወይ? አንዳችም አልገባ። ምክንያቱም ቢገባቸው ኑሮ ጌታ ሲያዝ ሲሰቀል የተናገረው ተፈጸመ። እንግዲህ እናያለን። መጸለይ ካለባቸው መጸለይ፣ መሰባሰብ፣ መበርታት ይገባቸው ነበር። ነገር ግን ጌታ በተሰቀለበት ጊዜ ተበተኑ። እያንዳንዳቸውም ምን እንደሚሆንም አያውቁም ነበር። እኛ ማዖስ ላይ ሲነግሩት እኛ ይህ ክርስቶስ እንትን ይላል ብለን ነበር፣ ያድነናል ብለን ነበር። እነሱ ግን ሰቀሉት። ከዛ በኋላ ነው መጽሐፍ የሚለው እግዚአብሔር አይናቸውን ሲከፍትላቸው ብዙን እንደተረዱ ይናገራል። ብዙን እንደተረዱ እንዳወቁ ከትንሣኤ ከተነሳ በኋላ በጣም ሌት ሆነው የሚያሳዝን። ዛሬ እኛ በዛ መንገድ መሄድ አለብን ወይ ነው? ዛሬ እኛ አባቶቻችን የሳቱትን አባቶቻችን ያልተረዱትን እኛም ደግሞ መድገም ይገባናል ወይ ነው? እንደሚመስለኝ መንቃት አለብን። እግዚአብሔር ቃሉን እንዲገልጽልን ከእግዚአብሔር ጋር መታገል አለብን። የእግዚአብሔርን ቃል በተለየ መንገድ መመልከት አለብን። ወርቅንና ብርን መሬት ላይ የሰው ልጅ ቆፍሮ እንደሚያወጣው ብዙ መከራና ስቃይ እንደሚያየው
ከአፈር ውስጥ ወርቅን ለመለየት በሚያደርገው ትግል ከፍተኛ ጊዜና ከፍተኛ ኃይል እንደሚወስድበት የኛም ደግሞ ያን የመሰለ እንቅስቃሴ አድራጎት ስራ ተግባር ማድረግ ይጠበቅብናል። እግዚአብሔር አይናችን እንዲከፍት የቃሉን ብርሃን እንዲያበራልን የተደበቀውን ምስጢር እንዲገልጥልን ከእርሱ ጋር እግሩን ይዘን ከእግሩ ወድቀን ልናለቅስ ልንጮህ ይገባናል። ዮሐንስ 54 6:54 እስከ 58 ከሰማይ የወረደ እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው አንጎራጎሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አላቸው። ይህን ሲያስተምራቸው እንዴ ይሄ ደግሞ ምን አይነት ነብይ መጣ? ሥጋውንና ደሙን እንትንንል ሊትራሊ ወስደው ማለት ነው። ሊትራሊ እንዳለ ቃሉን ወስደው ይሄ ነው እንዴ እንትን ሚለን? ይሄ ነው እንዴ ነብዩ? ምን ይሄ አበደ ነው እንዴ? እንዴት ይሄ የሱን ሥጋኛ እንበላለን? እንዴት ሲያያድነናል? ምንድነው ይሄ የሚለው? አልተረዱትም። አንዳችም አልተረዱትም። እነማን? ፈሪሳውያን፣ የሃይማኖት አስተማሪዎች፣ የእግዚአብሔር ሰው ተብዬዎች አልተረዱትም። ቁጥር 60 ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። እንደ ምን አሉ? ይሄንማ መስማት አንችልም አሉ። የማን? ደቀ መዛሙርቱ። ይህን እንዴት ነው የምንሰማው? ይህን እንዴት ነው የምንረዳው? ይህ የሚያስጨንቅ ግራ የሚያጋባ ትምህርት ነው። አልተረዱትም፣ አላወቁትም፣ አልገባቸውም። ምን አደረጉ? ከዛ ቁጥር 66 ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ብዙዎቹ ምን አሉ? ተመለሱ፣ ጌታን ተው። ጌታቸውን ጌታ አንተን እንከተላለን ካንተ ጋር ቃል ለሰማይ ቃል ለምድር ብለው ተነስተው ተሰልፈው የነበሩት ጌታቸውን ጥለው ወደ ኋላ አሸገሸጉ። እግዚአብሔር እንዳለው ወደ ኋላ የምትል ነፍስ ምታፈገፍግ ነፍስ በእርሷ እኔ ደስ አይለኝም አለ። እነሱም የእሳት ራት ሆነው ቀሩ፣ ለዘላለም ፍርድ ተዳረጉ። ለምን? የክርስቶስን ትምህርት ስላልገባቸው። ዛሬ ከሁሉ በላይ የክርስቶስ ትምህርት ሊገባን ያስፈልጋል። ከሁሉ በላይ የቃሉ እውነታ ሊገባን ያስፈልጋል። ከሁሉ በላይ እግዚአብሔር አምላካችን መንፈሳዊ አይናችን ሊያበራው ያስፈልጋል። ያ የሚሆነው ደግሞ ጻድቅ ጠቢብ በልቅሶ ቤት ነው። የጠቢብ ቦታው የት ነው አለ መጽሐፈ መክብብ? ጠቢብ የሚገኘው በልቅሶ ቤት ነው። ሰነፍ በግብዣ በጫጫታ ውስጥ ይኖራል። ይሄ ግን በልቅሶ ቤት ነው። በቤቱ የልቅሶ ቤት ነው፣ የእግዚአብሔር ቤት ነው። ራሳችን ምናዋረድበት፣ ራሳችን ዝቅ ምናረግበት፣ ለሌሎችም ንስሐ የምንገባበት፣ ለራሳችን ለዓለማችን ለሕዝባችን ለወገናችን ንስሐ የምንገባበት፣ የእርሱን ምሕረት የምንፈልግበት፣ ዕውቀቱን የምንፈልግበት የእግዚአብሔር ቤት ነው። በእግዚአብሔር ቤት በራችን ዘግተን ከሱ ጋር ልንገናኝ፣ እውነቱን እንዲያስተምረን፣ ጥበቡን እንዲገልጥልን፣ ዕውቀትን በእኛ ላይ እንዲጨምርልን በዚህ ልንዘጋጅ ይገባል። ስለዚህ ዛሬ ከዚህ ላይ እንጨርሳለን። ይህንን በተለይም ያነበብኳቸውን ሁለትን የዘፍጥረት ምዕራፍ 2 ተመልከቱት። ምንድናቸው እነዛ ዛፎች? እግዚአብሔር ስለ ዛፍ ነው ግድ ብሎት ነው? እነዛ ዛፉ ምን ጥሩና መልካሙና እንትኑ ምንድነው? ለምንድነው እግዚአብሔር ስለዛ የሚናገረው? ወንዙ ለምንድነው? በሂብሩ ስንመለከተው ወይም ደግሞ በዕብራይስጥ በእስራኤል ቋንቋ በኦሪጂናሉ ወንዝ ይወጣ ነበር ከገነት፣ ገነትን ያጠጣ ነበር። 4 ራሶች 40
ራሺም 40 ሮሺም ብሎ ይጠራ 4 ራሶች አሉት ብሎ ይናገራል። ያ ወንዝ ምንድነው? እግዚአብሔር ስለ ወርቅ ግድ ብሎት ነው የሚናገረው? ምንድነው ወርቁ? በደልየም በዛ ነበር ሉል ይላል አማርኛው። ትንሽ የትርጉሙ ሉል ሲለው ትክክለኛ እንትኑን የዕብራይስጡን እንትን ብሎ አላገኘሁትም። በደልየም ነው የሚለው። በደልየም በመጽሐፍ ቅዱስ 2 ቦታ ላይ ተጠቅሷል። አንዱ እዚህና ሁለተኛ ዘሁልቁ ላይ ተጠቅሷል። ምንድነው የሚናገረው እዛ ላይ? እግዚአብሔር ስለ ወርቅ ይናገራል። በ4 ሀገሮች ወስዶ ለምን ወደ 4 ሆነ? ከገነት ወጣ። ከገነት ወጥቶ ወዴት ነው? ገነትን ያጠጣ ዘንድ ከገነት ያጠጣ ይወጣል። ወደ 4 የተለያየ ዓለም አቅጣጫ ይሄዳል። ለምን 4 ሆነ? ስለዚህ እሱነን ከሕዝቅኤል 47 እና ከተለያየ መጽሐፍ ቅዱስ ክፍል ጋር ያነጻጸራችሁ እዩት። በሚቀጥለው ፕሮግራማችን በዛ በመነሳት እዛ በምዕራፍ 2 መጽሐፍ ቅዱስን በአጠቃላይ በመመርመር ያ እዛ ውስጥ እግዚአብሔር ምንድን ሊያስተምር ፈልጓል ሚለውን እንመለከታለን። እርግጠኛ ነኝ እግዚአብሔር መንፈሳዊ ዓይኖቻችን ከከፈተ ከተረዳነው ይህ ጠቅላላ የመጽሐፍ ቅዱስ አመለካከታችን በሙሉ ይቀይረዋል። ካሁን በኋላ ይህን ካወቅን ይህን ከተረዳን በኋላ አንድ አይነት መረዳት አይኖርንም። መጽሐፍ ቅዱስን ፈርተን አክብረን እንደሚገባ እግዚአብሔር ምንድነው ማለት የሚፈልገው እያልን ወደፊት የምናጠናበት ይሆናል ብዬ አምናለሁ፣ እጸልያለሁ፣ ተስፋ ማረጋለሁ። እንግዲህ ጥያቄ ካላችሁ ኢሜል አድርጉልኝ። እግዚአብሔር የተመሰገነ ይሁን። በሌላ ፕሮግራም እስክንገናኝ ጌታ ኢየሱስ ክርስቶስ ከሁላችን ጋር ይሁን። በተማርነው ደግሞ እንድንኖር ይርዳን። መንፈሳዊ ዓይኖቻችን ደግሞ ያብራልን። በጌታ በኢየሱስ ክርስቶስም አሜን።